ጤና ይስጥልን። ይህ የአዲስ አድማስ የመረጃ ሰዓት ነው። አብራችሁን ቆዩ። አቶ ጌታቸው ረዳ ጫካ ፕሮጀክት ቤተ መንግስት አይደለም አሉ። ጫካ ፕሮጀክት ትልቅ ከተማ እንጂ እንደሚባለው ቤተ መንግስት አይደለም ሲሉ የጠቅላይ ሚኒስትሩ የምስራቅ አፍሪካ አማካሪ ሚኒስትር አቶ ጌታቸው ረዳ ተናግረዋል። የመደመር መንግስት መጽሐፍን አስመልክቶ ምልከታቸውን ያጋሩት አቶ ጌታቸው እኔም እንደሌሎች ሰዎች ቤተ መንግስት እየሰሩ ነው ብዬ በማመን ምን አለ ሌላ ህዝብ የሚጠቅም ፕሮጀክት ቢሰሩበት ብያለሁ በማለት ስለ ፕሮጀክቱ የነበራቸውን እሳቤ ጠቁመዋል። በአይናቸው ያዩት ግን ቤተ መንግስት ሳይሆን ትልቅ ከተማ እንደሆነ ጠቅሰው ስራው ለሌሎች እስኪጸዱ ድረስ ከመጠበቅ አዳዲስ ነገሮችን መስራት አስፈላጊ እንደሆነ ማሳየ ነው ብለዋል። የኔ ምክር ይህ ፍጥነት እዚህ አዲስ አበባ ላይ ብቻ ተወስኖ መቅረት የለበትም የሚል ነው በማለትም ተሞክሮ መስፋት እንዳለበት ጠቁመዋል። የህልም ተጋሪዎችን ማብዛት አስተሳሰቡን ወደ ታች ማውረድና ህዝብን እኩል ተጠቃሚ ማድረግ በሚያስችል መልኩ መስራትም ወሳኝ መሆኑን አቶ ጌታቸው ገልጸዋል። በአዲስ አበባ ከተማ ያዩዋቸው አዳዲስ ህንፃዎች ከፍተኛ ክህሎት ያለው የሰው ኃይል እየተፈጠረ መሆኑን የተረዱባቸው እንደሆነ ጠቅሰው በሀገራችን እንደዚህ አይነት ጥራት ያላቸው ህንፃዎች ይሰራሉ ብለው አስበው እንደማያውቁ ተናግረዋል። እንደዚህ አይነት መልካም ማሳያዎች አዲስ አበባን እንደመነሻ አድርገው ወደ ክልሎችም መውረድ እንዳለባቸውም ጠቅሰዋል። በሌላ በኩል ከመደመር መጽሐፍ የመጀመሪያውን ማንበባቸውን የገለጹት የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር በወቅቱ መጽሐፉን ያነበቡት አቃቂር ለማውጣት እንደነበር ተናግረዋል። በመደመር መንግስት መጽሐፍ ውስጥ የተዘረዘሩ 5 ትውልዶች እንዳሉ ያነሱት አቶ ጌታቸው ቢያንስ የተቸነከረው ትውልድ አባል አይደለሁም፣ ለዚህ እርግጠኛ ነኝ ብለዋል። አዲስ አድማስ የእርሶና የቤተሰቦ